አፈትልኮ የወጣ መረጃ አለ። ማንቸስተር ሲቲዎች በህገ ወጥ መንገድ በበረሃ ከሊቨርፑል ጋር ያላቸውን የኤፍኤ ካፕ የሩብ ፍጻሜ ጨዋታ ለማለፍ ሲሞክሩ ተይዟል የሚል መረጃ እየወጣ ነው። ወይ አልፈርድባቸውም፣ ግን አልተሳካላቸውም። በህጋዊ መንገድ ጥለናቸው እናልፋለን። ይሄ ነገር የፒኤስጂዎችም ሊሞክሩት ይችላል የሚባል ጭምጭምታ አለ። ቻምፒዮንስ ሊግ ከኛ ጋር ባላቸው ጨዋታ ማለት ነው መጥፎ ምሳሌ የሆኑ ነው ማንቸስተር ሲቲዎች ለሌሎች ቡድኖችም እና ይሄንን ህጉን የማስከበር ስራውን እኛ እንሰራለን። ረብረብ አድርገን ቦታውን አስይዘን የምናልፍ ይሆናል። መልካም ቀን። አርነ ስሎት ግን ማነ ማለት ተልእኮ አለ። ችግር ነህ አንተ። እኔ እነግርሃለሁ በደንብ በቃ ችግር ነህ። ኮናቴ ችግር፣ ቫንዳይክ ችግር። ድሮ አጥቂ ነው ያልነበረን፣ አሁን ተከላካይም የለም። እርማችሁን አውጡ። አሁን መከላከል የሚችልም ሰው የለም መሀል ሜዳ ላይ። አንድ ከርኬዝ በመድኃኒዓለም ስም እኔን ቪዲዮ ላልሰራው ላስጠልታችሁኝ የመጨረሻ ተውግዬ እናታችሁን እንዴ ምንድነው? እኔ በቀድም ሰላም ልጣ። እሺ ማታውን እሺ ይሁን አልኩ። አሁን በቀድም ሰላም ልጣ በመድኃኒዓለም። አርነ ስሎት ግን ተው፣ በዛ ባለቀ በሞተ ሰዓት ተቀይረዋል አይደል? እኔ መች ልታጫውት ነው እነ ሪዮን እነ ኬዛን ያዝከው? እኛ በ80 ምናምን በ90ኛ ደቂቃ ላይ ገብቶ ምን ያደርግልኛል ሪዮ? ምን ይጠቅመኛል? በዛ ሰዓት ገብቶ ምን ልቀየ? ወይኔ አሊሰን እኛንም ከፒኤስጂ ጋር የምንጫወተው ገና አሊሰን ከመውጣቱ የጎል ዝናብ አንድ ሰው 3 ጎል እያስገባ ይወጣል። ገደል ግባ አርነ ስሎት ገደል ግባ። ሞሳላም ለካ ፔናልቲ ስቶ ሊወጣው ሲቲዎች አምስተኛም ያልደገሙት ፈጣሪን ፈርተው ይመስለኛል እንጂማ ቻንሱ ነበራቸው። አው እኛ ፔናልቲ ብናገኝም አናስቆጥርማ ሞሳላ እኔ አልናገርም። ምክንያቱም አንተ ራስክ በዚህ ሲዝን መጨረሻ ስለምትለቅ እኔ ምንም አልልም። ውለታክ ምናምን አሳስሮኝ ነው እስካሁን ምንም ያልተናገርኩት። ባለቀ ሰዓትም ስላንተ ምንም ማውራት አልልም። ብፈልግም አልናገርም። በቃ ያቃጠልከኝም ቢሆን እችልሃለሁ። በቃ እችልሃለሁ። ሌላ ምንም እኔ አንተ ደጋፊ አይደለም የሊቨርፑል ደጋፊ ነኝ። ያንን አውቃለሁ። ግን በዚህ ሲዝን መጨረሻ ስለምትወጣ እችልሃለሁ። በቃ እችልሃለሁ። ይሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቲ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አንኖርም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ አሁን ላይ ጀማው ሊቨርፑል ላይ ሳላን ሳይው በጣም ማዘን ጀምሬያለሁ። የምሬን ነው የምላችሁ፣ በጣም ማለት ነው። ለምንድን ነው ግን ክረምት ላይ ልቀቁኝ ሲላችሁ ያለቀቃችሁት? ለምን? ልጁ ማድረግ ያለበትን በጊዜው አድርጓል። በቃ ለሊቨርፑል መስጠት ያለበትን መክፈል ያለበትን ዋጋውላ ከፍሏል። አሁን ዛሬ ፔናልቲ ሳተ እና ይኸው ተመልከቷቸው ሁለቱንና ዛሬ ፔናልቲ ስቷል እና ለሁሉም ጊዜ ያለው በቃ ከላይ ያለው ባለ ጊዜው ነው። አጋጥሞታል ደግሞ መውረድ አለ በየትኛውም ሂደት ላይና ቀሳላ ወርዷል። ግን አሁን ላይ ሊጉ ላይ ቆሞ አልነበረም እዚህ እንደዚህ አይነት ነገር ማሳለፍ የነበረበት። የምሬ ነው። አምና እንደዛው ከነ ክብሩ ከነ ሁሉ ነገሩ ቻው ብላችሁ ጥሩ ሚሞሪ ይዛችሁ ነበር ማሳለፍ የነበረባችሁና ምንም ሊፈጥር የማይችል ፔናልቲ ነው የሳተው። በነገራችን ላይ የሆነ ሳላህን ሲወቅሰው ምናምን የሆነ የእግር ኳስ የሚያቅሰው ማየት አልፈልግም። በቃ ሲወቅሰው ማለት ነው ያ መላጣ የሆነው ኮፒው ኤሪክ ቴን ሃግ የሆነውን አሰልጣኝ ሂዱና እሱን አውሩት። የምሬ ነው ማለት በቃ
በምንም ነገር ለዚህ ጨዋታ እንደዚህ አይነት አቀራረብ ይዞ ቀርቦ ተለጥልጦ የወጣው እሱ ነውና እሱን አናግሩት። ግን ይሄ ልጅ በጣም ነው አንጀቴን ይበደኝ ማለት ፔናልቲውን ሳተው ቡድኑ እንደዚህ አይነት በተዋረደ መንገድ ነው የተሸነፈው። ይሄ ነገር አይገባውም ነበር። አምና በጊዜ እንደዛ በሰቀለበት በተጨበጨበበት ሰዓት ለቃችሁት ጥሩ ሚሞሪ ቢኖራችሁ ነበር የሚሻለው። ለማንኛውም ግን ዘመን የማይሽረው ትልቅ ተጫዋች እንደሆነ ግን እንዳትረሱ። አለ ጊዜውን ደግሞ ሃላንድ ዛሬ እናጨረጨዋለን። ድንቅ ስራ ነው የሰራው፣ ድንቅ ስራ። አርነ ስሎት ወየ አርነ ስሎት ወየ አሬ ሰውዬ እንደዚህ እስቲ ልክ እሱ እንዲህ እንዳለው ቋቅ ያላችሁ የሊቨርፑል ደጋፊዎች የላችሁም? አንተ ቲሙን እኮ ትንሽ ያደረገው እንዴ! የትንሽ ያደረገው 58ኛ ደቂቃ ላይ የሊቨርፑልን ደጋፊ በቡድኑ በፍጹም ተስፋ የማይቆርጥ ደጋፊን ሜዳ ጥሎ እንዲወጣ ታረጋለህ በ58 ደቂቃ። ምን አይነት የደከመ የጨዋታ አቀራረብ ይዞ ነው የሚገባው? በጣም ያሳፍራል እኮ። እኛ እኮ ሊቨርፑልን ከጥንት እስከ ዛሬ እያየነው የመጣን እኮ ነው። ደጋፊው ምን አይነት ኦነስት እንደሆነ ለቡድኑ እስከ መጨረሻዋ ደቂቃ ድረስ ከተጫዋቾቹ በላይ ተፋልሞ ማለት ነው ውጤት ይዞ እንዲወጣ እንደሚያደርግ እኮ እናውቀዋለን። ግን አንተ አርነ ስሎት የተዋረድክ ቅሌታም ቡድን ነው። ወይኔ በሉ የሊቨርፑል ደጋፊዎች አርነ ስሎት ላላላላላ መዝሙሩን እርሱት። ወየው በሉ። አሬ ቅሌታም ሰውዬ ነው አባርጉት በቃ። አራት ወይኔ ጀማው ዛሬ ያረጋገጥኩት ነገር ማለት ነው ቸርኪ የሚባለው ተጫዋች ጤነኛ አይደለም። ጤነኛማ አይደለም። አንተ እዛ ፈስፍሷቸው ሊቨርፑሎችን መጥቶ ከኢኪቲኬ ጋር ማሊያ ተቀይሮ መቀመጫ ቦታ ሲልኩት ሄዶ ተቀመጠና ይሁን እንደምታዩት አምጥቶ የኢኪቲኬን ፊቱን ለዛው ማዙሮ እኮ ነው አለበሰው። ከዛ በኋላ እኮ ነው የስታፍ አባላት ምናምን ቤንቾቹ ኧረ አንተ አውልቅ አሁን እንደዚህ አይደረግም ቆይ ከጨዋታው በኋላ ምናምን ጣል ታደርገዋለህ እንጂ ምንድነው የምትሰራው አሉት። ይሄ ልጅ ግን ጤነኛ ነው እንዴ? እንደዚህ ንዴት ላይ ባለበት የሊቨርፑል ደጋፊ እንዴት ነው እንዲህ አይነት የሚያደርገው? ደግሞ ጋርዲዮላ አውቆ ነው እንዲቀየር ያደረገው እዛ ሆኖ ማለት ነው እንጂ ማልመጡን ጀምሮ ነበር። በቃ ሙድ መያዝ ጀመረ። አራት ምናምን ከገባ በኋላ እንዲህ ማለት ጀመረ። ኔቸሩ ነው እንዲህ ሄደ። የምሬን ነው ብላችሁ ነው ግራ ገባኝ። ኧረ እንዴት አቃጣይ ተጫዋች ነው ወገን! እንዴት ነው ያቃጥለው ተጫዋች? ማን ነው ይሄንን የላከብን? በርናንዶን ተቀላገልን ዘንድሮ ስንል ደግሞ ይሄ መጣልን። ችግር ከተርፌ ጋር አልነበር እንዴ? ወዴት ነው? ወደ ሊቨርፑል ነው ወደ አርሰናል ከመቀስወት የተቀየረው ይሄ ልጅ ደግሞ እኮ እንዲህ አለች። በቃ እሺ አለች እኮ አንተ ሪያን ቸርኪ አነጋጋሪነት ቀጥሏል። ዛሬም ያልተገባ ድርጊት ሲያደርግ ተመልክተነዋል። ሪያን ቸርኪም በካራባኦ ካፕ ፍጻሜ ከአርሰናል ጋር በነበራቸው ጨዋታ ላይ ምንም ተጫዋች በሌለበት ኳስ ሲያንጠባጥብና ተቃራኒ ቡድን ተጫዋቾችን ክብር ሲነሳ ተመልክተነዋል። ዛሬም በተመሳሳይ ሊቨርፑልን ላይ በነበራቸው ጨዋታ ሊቨርፑልን 4-0 እየመሩ በነበረበት ሰዓት ላይ ኳስ ይዞ በማሾፍ በሊቨርፑል ተጫዋቾች ላይ እየሳቀ ብላይንድ ፓስ ሲያደርግ መታየቱ ብዙዎችን ያነጋገረ ነበረ። ከዛ በላይ ግን የባሰው ነገር ተቀያሪ ወንበር ላይ ሆኖ ያደረገው ነው። ከሀገሩ ልጅ ኢኪቲኬ ጋር ማሊያ የተቀያየረ ሲሆን በተቀያየረውን ማሊያ በቡድን አጋሮቹ መሃል ሆኖ ሲለብስ ታይቷል እና ይሄ የተለመደ አይደለም። በእጅ ነው የሚያዘው፣ ምክንያቱም ለቤት የምታስቀምጠው እንጂ ምን ለብሶ አይደለም። ኢኪቲኬ ግን የተቀበለው ማሊያ ለብሶ ቤንቹ ጋር አብሮ ተቀመጠና በኋላ ላይ የደጋፊዎችም ሌሎችም ሲጮህበት ይቅርታ ጠይቆ ማሊያውን ያወለቀበት ክስተት ብዙዎችን አነጋግሯል። ጋርዲዮላ አልተቻሉም። ከሻምፒዮንስ ሊጉ ስንብት በኋላ ቁጭት የያዛቸው ይመስላል። የካራባኦ ካፕ ዋንጫን አንስተዋል። ዛሬ ደግሞ ኢታር ላይ ሊቨርፑል እንዳይሆን አድርጎ አፈራርሰውታል። 4-0 አሸንፈውታል። ኤርሊንግ ብራውት ሃላንድ ሃትሪክ ሰርቷል። ኤርሊንግ ብራውት ሃላንድ በውድድር ዓመቱ በሁሉም ውድድሮች 43ኛ ጎል ሆኖ ተመዝግቦለታል። በማንቸስተር ሲቲ ደግሞ 33 ጎሎችን በሁሉም ውድድሮች በማስቆጠር እንደገና ወደ ጎል አግቢነት ቴትቾችን አፍ ያዘጋበትን ሃትሪክ ሊቨርፑል ላይ መስራቸዋል። አርነ ስሎት በቡድን ውስጥ የሚቆዩ አይመስሉም። በጣም ደካማ ቡድን የተመለከተው አጀማመሩ ጥሩ ነበረ። በኋላ ላይ ግን 4 ጎል ቁሞ ቡድኑ ከውድድር ወጥቷል። ማንቸስተር ሲቲ ወደ ዌምብሌይ መጓዙን አሁንም አረጋግጧል። በዌምብሌይ በግማሽ ፍጻሜ ማንን ያገኛል? የቼልሲና የፖርትቬል፣ የአርሰናልና የሳውዛምፕተን እንደዚሁም የዌስትሃምና የሊድስን አሸናፊ ከነዚህ አንዱን በግማሽ ፍጻሜው ዌምብሌይ ላይ የሚገጥም ይሆናል። አሰልጣኝ ፔፕ ጋርዲዮላ አሁንም በሶስትዮሽ ዋንጫ ፉክክር የሚቀጥሉ ይሆናል። ኤፍኤ ካፕ ግማሽ ፍጻሜ መግባታቸውን ተከትሎ ፕሪሚየር ሊግ ላይም በአርሰናል ነጥብ ቢራቁም ነገር ግን አሁንም ተስፋ አላቸው። ምን ይከሰታል በውድድር ዓመቱ ብዙዎች በጉጉት የሚጠብቀው ጉዳይ ነው። ሪያን ቸርኪን ሁኔታ ግን እንዴት አገኛችሁ? እስኪ ሀሳብ ስጡበት። በተለይ የተቃራኒ ቡድንን ዲስሪስፔክት የሚያደርግበት ክብር የሚነሳበት መንገድ ብዙዎችን እያነጋገረ ነው። ዛሬ ደግሞ ይባስ ብሎ ማሊያውን ለብሶ ከቡድን አጋሮቹ ጋር መቀመጡ የተቃራኒ ቡድን ወይም የሱ ቡድን ያልሆነ ማሊያም ማለት ነው ብዙዎችን
እያነጋገረ ይገኛል። በተለይ የሜዳ ላይ ድርጊቱን እንዴት ታዩታላችሁ? ሐሳብ ስጡበት። ልክ ናችሁ ብላችሁ ታምናላችሁ ወይስ ደግሞ ይሄ ነገር ምን ትላላችሁ? እናንተ ሐሳብ ምንድነው? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ምንም ማለት አልፈልግም። ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያረገን እንደሚችል ተመጡ። ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም። ፔናልቲውን አግቶ እንኳን በቃ ይሄ አሰልጣኝ ዛሬ መባረር አለበት። በቃ ካንሰር የሆነ አሰልጣኝ ነው። በቃ መባረር አለበት። ምን ቲሙ ከዚህ በላይ ውርደት የለም። በሲቲ 4-0 ዛሬ ተባሮ ማደር አለበት። ለቻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት። ቲም ሴሌክሽን አይችል በቃ ምንም በእናታሽ ተወኝ። ምርር ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል። በዚህ ጧት ተነስቶ ይሩ እኔ ተነስቼ በሌሊት ቲሜ ሲሸከሸከ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ። ኢማጂን በጧት ማለት ነው። አይኔ ራስ ተመልከት። ሊቨርፑልያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር። እኔ እንዲያልጠበቅኩም እውነት ነው የምላችሁ ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲ ዘንድሮ 3 እኮ ነው የገጠመው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈው። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም የሚያበሳጨው በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተርና ፋይት ብናረጋን በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘን እንኳን ያንገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክር ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል። ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳቱ ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህን ያህል ደረጃ ግን ከለቤ ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደግፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደግፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሰን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖም ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። ማንቸስተር ሲቲ ሊቨርፑልን በ3 ተከታታይ ጨዋታ በአንድ የውድድር ዓመት ሲያሸንፈው በ89 ዓመታት ታሪክ ለመጀመሪያ ጊዜ ነው። ሊቨርፑልን ከዚህ በፊት 3 ተከታታይ ጨዋታ ያሸነፈው ዌስት ሃም ነበር 2015-16። ሲቲ ሊቨርፑልን በ3 ተከታታይ ጨዋታ አሸንፎት አያውቅም ባለፉት 89 ዓመታት። ከ89 ዓመታት በኋላ ለመጀመሪያ ጊዜ ጋርዲዮላ ይህንን ማድረግ ችሏል። ምንድነው ሊቨርፑሎች ግን ኧረ በስመ አብ። ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ ዓመት 3 እናንተም ደግሞ 3 ኧረ አትችሉ። በቃ ጭራሽ አትችሉንም ወይ አትችሉም። እናንተ ስትጀምር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ 2-1 አሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልከል። ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም። በቃ ሃላንድ ተመለሰ። ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ፣ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። እንዴት አይነት አለጣጣፍ ነው ደግሞ ዛሬ የተለጠፋችሁ? ኧረ በስመ አብ። ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው? ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው?
መልእክቱ እዛ ቤት ነው መሰለኝ። ሲጀመር እኛ ሲቲን ነው የምናምነው። ቀልድ ነው እንደያዝ ነው። ቋጠሮ እኮ ነው። እኛ ሲቲን ነው የምናምነው። ባለፈው ያው አድርሷል የተባለውን አሁን ደግሞ ፒቪ ጋር ሄደሽ ታቀቢያለሽ፣ ትባረሪያለሽ። አብረን ጥፍጥፍ ብለን ቁጭ እንላለን። ተቀምጦ ማን ሊጫወት ትሰናበታለህ? ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን። ቻምፒዮንስ ገቡ አልገቡ እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። እንዲህ ነው የምትችሉት? በእግዚአብሔር እንዲህ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን ቺፕ ታረጋለህ። ሴሚ ሃትሪክ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ እያሳያለሁ። እረፍ